ሰላም ውድ የሚኪ ሚዲያ ቤተሰቦች እንዴት ናችሁ? ዛሬ የምናየው በ2025 አሪፍ ትርፍ ያላቸው የንግድ ሐሳቦችን ነው። ለዚህም ቻናል አዲስ ከሆኑ ሰብስክራይብ በማድረግ መቀላቀል ይችላሉ። ላይክ ማድረግም እንዳይረሳ። ይህም አመት በጣም እየፈጠነ ነው። ነገር ግን ብልሆች በ2025 አሪፍ የንግድ ስራዎችን እያጧጧፉ ይገኛሉ። አሁን የምነግራችሁ ቢዝነስ ብዙ ካፒታል የሚፈልግ ስራ አይደለም። አንደኛ በኤአይ ዲዛይን ቪዲዮዎችን እና ፎቶዎችን በቀላሉ በመስራት ትርፋማ መሆን እንችላለን። ይህንም ስራ ሰርተን ከጨረስን በኋላ በቲክቶክ ወይም በዩቲዩብ ላይ ፖስት በማድረግ አሪፍ እይታና አሪፍ ፎሎወርስን ማግኘት እንችላለን። ይህም ስራ አሪፍ የሚባል የ2025 ስራ ነው። ሁለተኛ በቲክቶክ ማስታወቂያ መስራት። ይህ ስራ ብዙ ካፒታል የሚፈልግ ስራ አይደለም። ለዚህም ስራ አሪፍ ካሜራ ኳሊቲ ያለው ስልክ ቢኖረን ይመረጣል። የቲክቶክ አካውንታችን አሪፍ ተቀባይነት ያለው ከሆነ ድርጅቶች ማስታወቂያ ሊያሰሯችሁ ይችላሉ። በዛም አሪፍ ብር ትሰራላችሁ። ይሄም አሪፍ የሚባል የ2025 ትርፋማ ስራ ነው። ሶስተኛም ዩቲዩብ ቻናል ከፍታችሁ ፌስለስ መስራት። ለምሳሌ ጌም ስትሪም ማድረግ፣ ሚውዚኮችን ሚክስ በማድረግ ፖስት ማድረግ፣ ከቲክቶክ አሪፍ ቪዲዮዎችን ወስደን ኤዲት አድርገን ዩቲዩብ ላይ ፖስት ማድረግ፣ ይሄን የመሳሰሉትን አይነት ቪዲዮዎችን መስራት ማለት ነው። ፌስለስ ዩቲዩብ አይዲያ አሪፍ የተባለ የዩቲዩብ የ2025 ስራ ነው። አራተኛም ግራፊክስ ዲዛይን። ይህ በ2025 በጣም አሪፍ ከሚባሉ ስራዎች ውስጥ አንዱ ነው። ግን ይህን ስራ ለመጀመር የግራፊክስ ዲዛይን እውቀት ያስፈልጋችኋል። ግራፊክስ ዲዛይን ምንድን ነው ካላችሁ ሎጎዎችን፣ የኢንስታግራም ፎቶዎችን እና የዩቲዩብ ፖስተሮችን የመሳሰሉትን መስራት ማለት ነው። ይህንም ስራ ለመስራት ፎቶሾፕ በቂ ነው። ይህም ስራ አሪፍ የሚባል የ2025 ስራ ነው። አምስተኛም ቮይስ ኦቨር አርቲስት። አሪፍ ድምጽ ካላችሁ ይህ አሪፍ የሚባል ስራ ነው። ይህም ስራ ለድርጅቶች በራሳችን ድምጽ ማስታወቂያ መስራት፣ አውዲዮ መጽሐፎችን በቮይስ መስራት፣ የፖድካስት ሰሪዎች የፖድካስታቸውን ኢንትሮ እና ሌሎችም በቮይስ የሚሰሩ ስራዎችን ማሰራት ይፈልጋሉ። ይህንም ስራ ለመስራት ጸጥ ያለ ሩም እና አሪፍ ኳሊቲ ያለው ማይክ ካለን በቂ ነው። አሁን ምነግራችሁ ደግሞ በስልካችሁ መጀመር የምትችሉት የ2025 አሪፍ ብር የሚያስገኝ ሀሳብ ነው። ብራዘር ላፕቶፕ የለህም? አታስብ። እነዚህ ስራዎች ስልክ ብቻ ነው የሚፈልጉት። አንደኛ ማህበራዊ ሚዲያዎችን መጠቀም እንደ ቲክቶክ፣ ኢንስታግራም፣ ካቫን፣ ዩቲዩብ። እነዚህ ቢዝነሶች አሁን ላይ በጣም ትርፋማና ተወዳጅነት ያገኙ ስራዎች ናቸው። በእነዚህ ሚዲያዎች በአሪፍ ኮንተንት ከታወቃችሁ አሪፍ እና ትርፋማ የሆነ ስራ ነው። ሁለተኛ ደግሞ አሪፍ እቃዎችን ከአሊ ኤክስፕረስ ወይም ከኦቨርሎው አፕሊኬሽን በመግዛት ኢትዮጵያ ውስጥ እቃዎችን አስወድደው ከሚሸጡ ሰው ጋር ሄደው ከሚገዙ እናንተ ጋር በአሪፍ ዲስካውንት መግዛት ይችላሉ ማለት ነው። ይህን ስራ ለመስራት ደግሞ ቲክቶክ እና ኢንስታግራም ቢኖረን ተመራጭ ነው። በእነዚህ ማህበራዊ ሚዲያ ላይ እቃችንን ከነፕራይሱ አስቀምጠን በቀላሉ መሸጥ እንችላለን ማለት ነው። ሶስተኛም አሁን የምትሰሩትን ስራ በማህበራዊ ሚዲያ ላይ ማጋራት ማለት ነው። ይህም ሰው ከቤቱ ሳይወጣ ከስተመር ቤቱ ሆኖ የፈለገውን እቃ በማህበራዊ ሚዲያ ላይ አይቶ ይመጣል፣ ይገዛል ማለት ነው። ይህም በ2025 በጣም አሪፍ የሚባል የንግድ ስራ ነው። አራተኛም ፍሪላንስ ሪሰርች። ስራው ምንድነው ካላችሁ ሰዎች የኩባንያዎችን የገበያ መረጃዎችን ማግኘት ይፈልጋሉ እና ለዚህም ፋይቨር ኦር አፕወርክ አካውንት መክፈት አለብን። ግን እንዴት ሪሰርች መስራት እንዳለብን መጀመሪያ መማር አለብን እና ይህንም በጉግል ሺት ዶክ በመጠቀም መስራት እንችላለን። አምስተኛ ሴሊንግ ፕሮዲውስ ኦንላይን። ይህ ምንድን ነው? እናንተ የቤት ውስጥ ወይም የእጅ ጥበብ ምርቶችን ማምረት ከቻላችሁ ይህንም የምታመርቱትን ምርት ኦንላይን ላይ መገበያየት ማለት ነው። ይህን ስራ ለመስራት መጀመሪያ የምርቶቻችሁን ዝርዝር ማዘጋጀት አለባችሁ። አሪፍ ኳሊቲ ባለው ካሜራ ምርቶቻችሁን ፎቶ በማንሳት ይህን በፌስቡክ፣ በኢንስታግራም፣ በቲክቶክ ላይ በማጋራት መገበያየት ትችላላችሁ። ይህም ቀላል ስራ ነው። እናንተንም በጣም ትርፋማ የሚያደርጋችሁ ስራ ነው። ውድ የሚኪ ሚዲያ ቤተሰቦች በዛሬው ቪዲዮ አሪፍ ሀሳቦችን እንደተመለከታችሁ አልጠራጠርም። እንደዚህም አይነት አሪፍ ሀሳቦችን ማግኘት ከፈለጋችሁ ሰብስክራይብ በማድረግ መቀላቀል ይችላሉ። ይመቻችሁ።